ሰላም ጤና ይስጥልን ውድ የምንወዳችሁና የምናከብራችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁ? እኛ በጣም ደህና ነን። ያው አውቃለሁ በጣም ጠፍተናል እና እሱ ነገር ግን ያው እንመጣለን ብለን እናስባለን እና ውድ ቤተሰቦቻችን ዛሬ አዲስ ቤት ውስጥ ነው የመጣ ነው። ያን አዲስ ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሞቅ ታደርጉ ዘንድ በአክብሮት እንጋብዛችኋለን። አማንና ሪታ አዲስ ቻናል ነው ውድ ቤተሰቦቻችን። ከዚህ ቀደም በተለያየ ቻናል ላይ ይሰሩ ነበረ። ነገር ግን ደግሞ አሁን ወደ ዩቲዩቡ በደንብ ሞቅ ብለው እናንተን ለማዝናናት እናንተን ፈታ ለማድረግ አዲስ ቻናል ከፍተዋል። ያን ቻናል ደግሞ ሰብስክራይብ በማድረግ መፋዘዝ የለም ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። ዛሬ ሪቱ አንድ ከበድ ያለ ነገር አስባለች። እኔ ውድ ቤተሰቦቻችን እንደሌለውበት እንደዚህ አይነት ክፋት እንደማልሰራ ስለምታውቁ ለሷ ላስረክባት እኔ የለውበትም ያው ካሁኑ። እሺ አብርሽ ያመሰግናለሁ። ዛሬ በባለፈው ቪዲዮ አይታችሁት ከሆነ እሱ ነበር ፕራንክ ያደረገኝ። ዛሬ ደግሞ እኔ ከበድ ያለ ሀሳብ ይዤበት መጥቻለሁ። እስቲ እሱ ጋር ሲደርስ ሪያክሽኑ ምን እንደሚሆን እናየዋለን ማለት ነው። አብርሽዬ በቃ ሻንጣውን ይዞ ይሄ ልጅ ጠቅልሎ ከሄደን ምናልባት ደግሞ ከወደቀብንም እኔ ከደሙ ነፃ መሆኔን በዛ አጋጣሚ ለቤተሰቦቻችንም ይሄ የህግ አካል የሚያውም ከሆነ እኔ ነፃ እንደሆንኩኝ እንዲያውቁልኝ ነገር ያቸው። ኧረ አብርሽዬ ብቻዬን ምክንያቱም እኔ በጣም ከባድ ነው በነገር ስለ እሺ፣ ስለዚህ ሀሳቡን እናሳያቸውና ሀሳቡን ምንድን ነው ሀሳቡ ቢያዩት ይሻላል አይደል? አዎ ሀሳቡን አይታችሁ ቪዲዮን ከጨረሳችሁ በኋላ ኮመንት ሴክሽን ላይ አሴታችሁን ታስቀምጡልኛላችሁ ማለት ነው። እስኪ እንዴት አያችሁት የአማንን ሪያክሽን? እስኪ አብረን እንየው አይሻልም? አብርሽ አብረን ብናየው መልካም ነው ብዬ አስባለሁ። አሙ ይመጣል ነግሬዋለሁ። ግን ታዲያ ለምንድን ነው ታዲያ እኔ ከዚህ ጋር መሄድ የሌለብኝ? ያው ግን አብርሽ እንዳትነግረው እኔ ከዚህ ጋር መሄድ የሌለብኝ ብዬ አምናለሁ። ይሻላል እኔ ካየማ ሌላ ነገር መልካም። እሺ አብርሽ እሺ ውድ ቤተሰቦቼ አላቅም፣ በጣም ፈርቻለሁ እውነት ለመናገር ማለት ያው ከባድ ሀሳብ ይዤ እንደመጣሁ ነግሬያቸዋለሁ። ያንን ሀሳብ በምን መልኩ ይቀበለናል አላቅም። እስቲ ለማንኛውም አሁን ያለው ቦታ እንደደረሱ ነግሬዋለሁኝ። ልደውልለትና መድረሱን ቼክ ላድርገው። እውነት ለመናገር ግን በጣም ፈርቻለሁ። እስኪ ልደውልለትና ምን እንደሚለኝ እስቲ እናንተስ ምን የሚል ይመስላችኋል? እዩትና ጠራ አነሳውም እንዴ? ሄሎ አማን እንዴ ነው? ሰላም ነው አለን ይመስገን። የት ነህ? አልደረስክም እንዴ? ዛሬ ግን በሰላም ነው አጣጥፍኝ? በሰላም ነው። አዎ፣ ግን በቃ ቤት ውስጥ ማውራት አንችልም። ልጆቻችን ባሉበት እንድናወራ ስላልፈለኩ ነው እዚህ የቀጠርኩ። ተነጋግረን የለ እንዴ? ከሰዓት በስልክ የምናወራው ነገር አይደለም። በፍጹም ቤት አይደለም የምናወራው። እሺ አሁን የት ነው? የት ደርሰሃል? እሺ ቶሎ ና። እሺ ቻው በቃ እሺ ቻው። የት ጋር እናድርገው? ካሜራውን እንደብቀው አይደል? ማየት የለበትም አይደል? ተመልካቾቼ ቤተሰቦቼ በጣም ነው የፈራሁት። ያላቅም ታያለ
አንቺ ሰው እንዴ ሚስትየው ዛሬ ምን ነው ይሄን ሰፈር ታውቂዋለሽ እንዴ? በኢየሱስ አጣደፍሽኝ። እንደ መጀመሪያ ፍቅረኛ እዚህ ጭር ያለ ቦታ ይዘሽ ትመጫለሽ ማለት የመጨረሻ የመለያችን ቀን ስለሆነ ዛሬ እዚህ ጠራው። ያስቀው እና እኔ ምን ሆነሽ ነው? ምን ሆነሽ ነው ማለት ምን ሆነሽ? በሰላም አንዴ ጠራሽኝ? አዎ እኮ ልጆቻችን መስማት ስለሌለባቸው እኮ ነው ጠርቼ እንዳናገርህ ያደረኩት። ምን ችግር አለው? ቤትስ ቢሆን እነሱ ሳይኖሩ ማውራት አንችልም? ሁሌ እንደዛ አይደል እንዴ የምናደርገው? በቃ ዛሬ ጠራው አማን በቃ እዚህ ላይ እንዲበቃ ነው። አያስቅም። እኔ ቁም ነገር ነው እያወራ ያለሁት። እንዲበቃን ማለት በቃ በቃ ምክንያቱም የባለፈው ልጅ እኔ ብራንክራ የሚባለው ነገር አላሳመነኝም። የምርሽን ነው? እና ነው የምርሽን ነው? የምርሽን ነው ማለት ወይኔ መድኃኒዓለም አንተ እኮ አለ። የስ ቴንክ ዩ በጣም ነው አልገባኝም። በጣም ነው የማመሰግነው። እሺ እባክሽ በጣም ነው የማመሰግነው ማለት ከመቼ ጀምሮ ነው እንደዚህ አይነት ሀሳብ አይደለ? ቀድመህ ያዘጋጀህ ህይወት አለ ማለት ነው። ምን ለማለት ፈልገህ ነው? ከኔ እንዲመጣ ነበር የጠበቀው? በጣም አመሰግናለሁ። እግዚአብሔር ይስጥሽ። ለምንም ታመሰግነኝ ስለምን ለያይ? እኔ እኮ በጣም ጨንቆኝ ከነገ ዛሬ በምን ሰበብ ልምጣ እያልኩ ነበር። እንኳን ካንቺ መጣልኝ። ቴንክ ዩ ማለት ነው። በጣም አመሰግናለሁ። ልጆቹን ካንቺ ጋር ይኑሩ። እሺ አንተ የልትሄድ ነው ልጆቹ ከኔ ጋር የሚኖሩት? ተመስገን። እንለያያልሽ እኮ አመጣሽ እኮ ሀሳቡ። ስለዚህ ፍርድ ቤት ሲወስንልና ልጆቹ እኔ ጋር ወይ አንተ ጋር የሚለው ነገር ምንም ችግር የለውም። እግዚአብሔርም ከተገፉት ጋር ነው የሚሆነው። አንቺ ቀድመሽ አምጥተሽዋል። አመሰግናለሁ። በአንድ አፍ ከተገፉት ጋር ማለት ምን ማለት ነው? ንገረኝ። ምንም አንዴ ብለሻል። አሃ እኔ አልተገፋውም ማለት ነው። ወይኔ መድኃኒዓለም ኧረ ብዬስሚልኝ እንዲ እኮ ፍቅረኛ እንዳለህ እኮ ስለማውቀው ዛሬ ጠርቼ እንዲያደርግ አሃ yes እንዲህ ይቀላል እንዴ? ከሌላ አካል ሲመጣ እንደዚህ ይቀላል? ወይኔ ስልኩን ተወና አናግረኝ እያልኩህ ነው። ቆይ እንጂ ስልክ ምን ሆነ? ከሰው መጥቶ ይቀለለ አመጣሽልኝ እኮ ውዴ። በስመ አብ አመጣችሁ እኮ ከራሷ። ስሚማ እንለያለችኝ እኮ በእግዚአብሔር የኔ ፍቅር። የምሬን እኮ ነው። ከራሷ አመጣ። ስንፈራው ስንጨነቅ የነበረበትን ጉዳይ አመጣችልኝ። በስመ አብ ኧረ ሳትጨቃጨቀኝ ራሷ እንለያይ መለያየት እፈልጋለሁ። ቀድማ አላመጣችሁም? ማን ነግሯት ነው? የውስጤን እኮ ነው ያልኩት። ወይዬ ኧረ በስመ አብ ቀድማ ነው ራሷ ሀሳቡን ያመጣችው። ኦፍ ተመስገን። ዛሬ ፈታ ነው። እንገናኛለን። እሺ የኔ ማሩ ልቀቀው። ስልኩን አምጪው። ቆይ አንዴ መልሼ እደውልልሻለሁ። ፍቅሬ አይገርምም ግን እግዚአብሔር ይወደናል እኮ። ተገላገል ካማን። አምጪው። ሄሎ ማነሽ? አንቺ ራስሽ ማነሽ? እኔማ የህግ ሚስቱ። አምጪው በቃ ለባለቤቱ መልሽለት። አምጪው ስልኬን አምጪው። ከዚህ በኋላ የኔ ንብረት ነው እንዴ? የኔ ፍቅር እኮ ዝም ብላ ትጨቃጭቀኛለች። ኧረ በስመ አብ በቃ እንገናኛለን ማታ። እሺ የኔ ውድ እሺ የኔ ውድ ሚስ ዩ እሺ በቃ ይኸው ሰምታሻለች የኔ ውድ። በቃ ዛሬ ነፃ ነኝ። ቻው ውዴ። ተመስገን። ያረከው ነገር ግን ይታወቃል እንዴ? ማለት ማናት? ምን ማለት ነው? ምን ያስጨንቅሻል? ማንነቷን ንገረኝ።
ተመስገን። ዛሬ ስለቴን አስገባለሁ። ለስለትም ደርሰሃል። ለስለትም ደርሰሃል። አንቺ እኮ ነሽ ያመጣሽው እና ነኝ በቃ እንዴ አንቺ አምረሽ በቃ እንለይ። አይ እና ነኝ ማለት በጣም ነው የምታሳዝኝ። ለምን ማሳዝነው? ታሳዝኛለሽ። ባይ ባይ ኦፍ ወይ አረ እንደዚህ ለካ ቀለል ይላል። ትከሻ ላይ ለካ እንደዚህ ቀለል ይላል። ጌታዬ ሆይ ምን ነው አስበሽ አልነበረም እንዴ? እቤት መነጋገር የለብንም ብለሽ አልነበረም እንዴ የመጣሽው? እኔ ፕራንክ ላደርግህ ነበር። አንተ ግን የሆነ ሴት ይዘህልኝ መጣ። እንዲህ አይነት ጨዋታ አይመቸኝም። እና እውነት ሴት ደርበህብኝ ነበር ማለት ነው? እናኔ አንቺ ፋራ አማንን ለመሸወድ ሁለተኛ እንዳትሞክሪው። እዛ ጋር ካሜራ አስቀምጠሽ አማንን ልትሸውጂ። ፒስ አውት። አብሬሽ እንዴት ነህ? አማን ነው? ሰላም አለ። ቆያችሁ እኮ ምን እባክህ እንለያይ ብያት ትንሽ እንለያይ። ምን ነው መሰለህ ያው ራሷ አመጣችው። ከዛ ታዲያ ተለያዩ በቃ ማለት ምን ያስፈልጋል? መለያየት እኮ ምን በእናንተ ተጀመረ ታረጋዋለህ እና ቆይ ምን ሆናችሁ ነው አሁን? ማለት ከወሰናችሁ ቆይ ሄዳችሁ መፋታት ነው በቃ። ምን ይነካል? ምን ይያፋል? አይ ምንድነው ተቀጣጣ መለያየቱ መልካም ነው ብዬ አስባለሁ። ምን ትዳር ደግሞ ይሳል። አይ እንደዛ አይደለም። ይኸውልህ እንዴት ነው መሰለህ? አይ እንትን ነው ማለት ከ5 ዓመት በላይ ያሉ ትዳሮች ይፈቱ ተብሏል በመንግስት ነው። አብረሽ ኮሪደር ልማት ፈልጋት ተብሎ ትጫወት የለ እንዴ? ለማንኛውም ምን ነው ተቀደሽ? አይ አሙ ደግሞ እንደዚህ ማድረግ አለበት። ምን መሰለሽ በቃ አንቺ ማለት እኔ አልነገርኩትም። እሱ ነግሮኛል ብለሽ እንደ ግን ቀድሞ አንቺ ፍራንክ ልታደርጊ ነው ገባን ነው ማለት እቺ ኮምቢኔሽናችሁ አልተመቸኝም። የምር አልገባኝ። እኔ ምንም ሲጀመር እኔ በጣም አላገኘሁትም። ፍራንክ ሊያደርግሽ እንደሆነ ፍራንክ ልታደርጊ እንደሆነ ባን ነው ልጅ በምን አወቅ? ሁኔታችሁ ያስታውቃል። ስልክ ስታወሪ እኮ ነበርና ነኝ። አይ በቃ ካሜራ ማናችን ሲጀመር አንቺ ትከፍተሽ ደግሞ እኮ ለሌዝ እንትኑ ይታያል። ደግሞ እኮ የምር ደግሞ አሁን የሚያስጠረጥረኝ እኔ አሁን እኔ ነገርኩ ነው ይመስላል። በቃ አይ ነግሬያታለሁ። እኔ አልነገርኩትም። ይኸው ና ውጣ ና በቃ አይታለች ኦልሬዲ ና በዚህ ግን ይኸውልሽ ሌላ ጊዜ ፕራንክ ስታደርጊ ማለት ነው ፕራንክ የሚመስል ፕራንክ ሰሪ መልካም። አዎ በተለይ እኔን ፈጽሞ ፕራንክ አታደርገኝ። አይ እኔን አታገኝ። ያ ምር ምን ተሰማሽ? ኧረ በጣም ከባድ ነው። ኧረ በኢየሱስ አይ ያው እኔ ይኸውልህ ምንም ፋታ አልሰጠኋትም። ልክ እንደጀመረችው ማለት ቴንኪው ጋር ቴንኪው ብላታለሁ። አይ እኔ ሌላ ሴት ሁላ አዘጋጅቶ ነበር። ደወልኩላት ለይወጥ ማለት ነው። የኔ ውድ እላታለሁ። እሷ ራሱ ላይ አልሰቀለችልኝም። ማሪ እንገናኛለን እሺ ብላትራል። ፍራንክ ግን ቆይ ላግኛት አናዘር ላይ ደግሞ ቆይ ላግኛት ግን የምራስናለች የምር እሺ አሙ ስለዚህ አይ የምር ቅርታማ መጠየቅ አለብን። እንደዚህ አንጨርጭራት። አሁን እሷ እኮ በእሷ ቤት አንተን ፕራንክ ልታደርግ ነበር። አይ ግን እውነት የሄድሽበት ርቀት ሳላደንቅ አላልፍም። የምሬ ነው። ግን አማን ላይ አይሰራም። ምንም ማድረግ አይቻልም። ይሄ ደግሞ ይሄ ክብር ሌላ ቀን ይሰጥሽ። አሁን ኪንጉ እኔ ጋር ነው ያለው ክራውን። ከዚህ በኋላ ለማንኛውም እኛ ጋር እኔና እሱ በፊት ማለት ነው ፕራንክ ስንደራረግ አንዳችን ከፍ ካለ እጃችንን ከፍ አድርገን
አንተ የፕራንክ ንጉስ ነህ ትችላለህ እንባባል ነበር። በይ ቅብኝ የፕራንክ ንጉስ ነው ንጉስ ነኝ። ስለዚህ ወደ ቤተሰቦቻችን ያው ነግራኝ ነበረ፣ ግን አስቀድሞ ባኗል። ፕራንክ ማድረግ እንደዚህ አይደለም አይደል? ስታወራ በደንብ ሁሉ ነገር ሰምቷታል። እኔ የለሁበትም አልነገርኩትም። ችግር የለውም ምንም እንዳታስብ። በዚህ አጋጣሚ ለምንድን ነው አብርሽና ሀሴት የማይታረቁት? አረረረ አሁን ወደ ወሳኙ ነጥብ መጣሽልኝ። ቀልዱ ቀልድ ነው፣ ጨዋታው ጨዋታ ነው። አብርሽ ፊት አታዙ። አሁን ቁም ነገር ነው። እሺ የምሬን ነው። ጠፍታችኋል። ያለባችሁንም ውስጥ ላይ ያሉትን ነገሮች እናውቃለን። በእርግጥ ግን ቶሎ ወደ ቤተሰቦቻችሁ ብትቀላቀሉ ጥሩ ነው። ባጭር ጊዜ መፈታት አለበት አብርሽ። ፍቅር ማለት ቀልድ አይደለም። ያው አይ ልክ ነው። ከእናንተ ብዙ ነገር እንማራለን የሚል እምነት አለን እኛም። ነገር ግን ደግሞ ያው ብዙ ነገሮች ያጋጥማሉ። ፈተን ደግሞ በቅርቡ እንመለሳለን። አይ ቃል ግባ። አሁን በስርዓት እኔ ጋር ነው ችግሩ እኮ የምታውቂው። ቢሆንም እኮ ብዙ እርምጃዎችን መራመድ እየቻልክ ቶሎ መወሰን አለ። እኔም ውድ ቤተሰቦቻችን ነገሩ ተፈቶ ከእሱ ጋር ከእናንተ ጋር በጣም ናፍቃችሁኛል። ከእናንተ ጋር ተመልሰን ቤተሰባችንን ብናሰፋ አብረን ብንሆን ደስ ይለኛል። ያው እናሙም ከዚህ በኋላ ያግዙናል ብዬ አምናለሁ። ብዙ የቤት ስራ ይኖርባቸዋል። በተለይ የትዳር ኤክስፒሪየንስን ደግሞ ሼር ቢያደርጉን እነሱ ፊት እነሱን ቃል ይሉ እናደርጋለን። እኛም እንግዲህ የኦልሞስት 9 ዓመት አይደል? 9 ዓመት የካበተ ልምድ ነው ያለን። ስለዚህ በኩርኩምም እያልን በስርዓት በፍቅር በፍቅር 5 ዓመት ሊሞላን ነው። ስለዚህ በጣም እኮ ብዙ ሄዳችኋል። ጎበዞች ናችሁ በእውነት። ስለዚህ 4 ዓመት ነው ብልጫችን እያላችሁ ግን ደግሞ ውድ ቤተሰቦቻችን አሱ በጣም ጥጋብ ላይ ነች እና ነገሩን እናስተካክላለን። በነገር ላይ ማለት ነው ለሀሱ የ72 ሰዓት ነው የምንሰጣት። በ72 ሰዓት ውስጥ መታ አብረን መሆን ካልቻልን አሱ በቅርቡ ሞሸራለን። እንዴ የምርህን ነው? እኛ ይሄን አንቀበልም። ለማንኛውም ይሄን በውስጥ እናወራለን። ውድ ቤተሰቦቻችን እና ሞሸራለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻቸው ይሁኑ። እንወዳቸዋለን፣ እናከብራቸዋለን። ባይ ባይ። እናመሰግናለን።